እኔ በተለይ ህዝቡ ራሱን ማደራጀት አለበት ብዬ አምናለሁ። ራሱን ከዚያ በላይ ማዘጋጀት አለበት ብዬ አስባለሁ። ቢኮዝ አማራን ለማፍረስ ያልተሰራ ስራ የለም። ይሄ ምድር ላይ የተቀበረ ሳይሆን ከምድር ወጥቶ ያየነው ነው። ይሄ ትውልድ ደግሞ ይሄን ታሪክ ካልተሻገረ ታሪካዊ ስህተት ይፈጽማል። ሰላም ጤና ይስጥልን። በአለም ላይ የምትገኙ የአሳምነው ሚዲያ ቤተሰቦች እንደየሰዓት አቆጣጠራችሁ ሰላምታችን ይድረሳችሁ። በአማራ ህዝብ ላይ የተሸረበውን ሴራ የተደቀነውን ግፍና ስቆቃ ማንም ሳይነቃ ነቅቶ ድምጹን ከፍ አድርጎ ከመናገር ባሻገር በዘርፈ ብዙ ትግሎች በርካታ ጀግኖችን ፈጥሮ ለአማራነት ራሱን አሳልፎ የሰጠው አማራ እንደ አማራ አሁን ላይ ነቅቶ እንዲታገልና እንዲያታግል በሞቱ እኛን ያነቃን ከአንገታችን ቀና ብለን አማራ እንድንል ያደረገን ነብዩም ንጉስም በሆነው በአሳምነው ስም የተሰየመው አሳምነው ሚዲያ ታሪክና ሀቅን በተንተራሱ የብራና ታሪኮች የጀግኖች ሰማዕታት ታሪክ መዘከሪያ ጽሁፎችን በማዘጋጀት ወቅታዊና አዳዲስ ለአማራነት ትግል የሚጠቅሙ መረጃዎችን እያሰናዳ ለማቅረብ እነሆ ዝግጅቱን ጨርሶ አሳምነው ሚዲያ እናንተን ተቀባይነትና ይሁንታነት በመጠባበቅ ላይ ይገኛል። ስለሆነም የእናንተን የአድማጭ ፍላጎትና ፍቃድ ለማወቅ ሸር፣ ሰብስክራይብ፣ ኮሜንት በማድረግ ፍቅርና ፍላጎታችሁን እንድትገልጹ ስንል በትህትና እንጠይቃለን። አሳምነው ሚዲያ የጀግኖች ሰማዕታት ታሪክ መዘከሪያ። እኔ አንዳንድ ጊዜ አባቶቻችን ስትናገሩ ያለው አባቶቻችን ካሁን በኋላ የሽምግልና የድርድር ንግግር አታድርጉ። ጀስት ህሊናችሁና መሬት ላይ ያለውን እውነት ለመናገር ሞክሩ። ከቻላችሁ ደግሞ እንደ አቡነ ጴጥሮስ ሁኑ። ጥንትን አገር የሰራ አንድ ምሰሶአለን አንድ የታሪክ አውራ መንደር የማይጠራው ክልል የማጥረው የሀገር ወጋግራ የወሎ የጎጃም የሸዋ የጎንደርን አልልምና አንሸው አማራ ነው ክብሬ ዝንታለም የሚኖር ሰፊውን አዳራሽ አማራ ነው ክብሬ ዝንታለም የሚኖር ሰፊውን አዳራሽ